በአመት 3 ኩንታል ማዳበሪያ ገዛ ነበር። አስጠል ህይወት ነበር። ስራዬ እንኳን ራሱ የሚያስጠላ ሁሉ ጊዜ ሰቀቀን ህገወጥ እየሰራው እዚህ ወጥቼ የመናገር እንትኑ የለኝም ነበር። የስራ ፍላጎቱ የለኝም ነበር። እዚህ ውስጥ ክፍተት አለ። እዚህ ውስጥ ምን እናገዛለን ብለን ነው የገባነው። አንድን ቀበሌ አይደለም እናስተምረው፣ ቤተሰቦችን በሙሉ ነው እናስተምረው። መሬቱ ድኖ ሳይ የተደሰትኩት መደሰት ልነግርህ አልችልም። ድኖ በጣም ታምኖ ነበር። የራሴ የቨርሚ ኮምፖስት ፋብሪካ መክፈት ነው የምፈልገው። ቢያንስ አሁን ኮምፖስት እሸጣለሁ ከራሴም አልፎ ማለት ነው። እንደገና ቨርሚ ኮምፖስት እንትን ትሉ ጥቁር ወርቁን ትልቅ ሀብት መስዋዕት ከፍሎልኛ ብዬ የምገመተው አይሲዲ ግንዛቤ ፈጥሮልኛል። ወዴኔ ያስገብቼ 34 ሴት በኔ ውስጥ ተካቶ ይገኛሉ። ኢትዮጵያ ለዘመናት በተፈጥሯዊ መንገድ የግብርና ምርት ስታመርት ቆይታለች። ከጥቂት 10 ዓመታት ወዲህ ግን የኬሚካል ማዳበሪያና ጸረ ተባይ በመጠቀም ከፍተኛ ምርት የተገኘ ሲሆን በአንጻሩ እነዚህ ግብዓቶች የአፈር መከላት፣ የብዝሃ ሕይወት መቀነስና ከፍተኛ የውጭ ምንዛሪ ወጪ ያስከትለዋል። አብዛኛው የግብርና አሰራራችን ከኬሚካል ጋር የተያያዘ በተለይ የምርታማነት ሂደታችን ከኬሚካል ጋር የተያያዘ ቁርኝነቱ በጣም እጅግ የሰፋ ነበርና ያም ጎጅነቱ እጅግ የማይታወቅበት እኛ አሁን ባለሙያዎቹ ጭምር ብዙም ያወቅንም ጭምር ማንገነዘብበት ሂደት ነበር የነበረው። በግብርና ስራ 34-35 አመት ነው። በፊት የነበረው መሬቱ አይረባም የሚባል አይዝም የሚባል ቢዘራም የ2 ወር ወይ የ3 ወር ቀለብ የሚሆንበት ነበረ። ቀጠልን በማዳበሪያ ነበር ነው የምንጠቀመው። ኬሚካል ማዳበሪያ ተጠቅሞ በአመት 2 ጊዜ ለማምረት አርሶ አደሮች ከ15000 ብር በላይ ወጪ ያደርጋሉ። እነዚህን ተደራራቢ ችግሮች ለማስቀረትና የአፈር ምርታማነትን ለመጨመር ዘላቂ ልማት መካነ ጥናት ከኬሚካል ማዳበሪያ ይልቅ ዘላቂ አማራጮችን ያቀርባል። በዚህ በአፈር ለምነት አካባቢ በጣም ከባድ ችግሮች ይታያሉ። የአፈር ለምነቱን ለመፍታት ግብርና ያለን የሄድንበት አካሄድ ኬሚካል ፈርቲላይዘር ማዳበሪያ መጠቀም ነው። ኮምፖስትም አለ፣ ግን ያን ያህል አልተሄደበትም። እዚህ ውስጥ ክፍተት አለ። እዚህ ውስጥ ምን እናገዛለን ብለን ነው የገባነው። ታዳሽ ኃይል ስለሆነ የተፈጥሮ እሷን እንዴት አድርገን መንከባከብ እንዳለብን የ2 ቀን ስልጠና ወሰድኩ ሀይቅ ላይ። ከዛ በራሴ ጥረት አይኤስዲም ያው ዘላቂ ልማት መካነ ጥናት እያገዘኝ ሼዶችን በመስራት ኮምፖስቱን በማዘጋጀት ኮምፖስት በመሸጥ ያው ተጠቃሚ እየሆንኩ ነው። ትሎቹንም እሸጣለሁ። እስካሁን ለምድር ነው ለመሬት ዶክተር አልተገኘላትም ከማጥፋት በስተቀር ማለት ነው። ሐኪሟ ኮምፖስት ነው፣ ቨርሚ ኮምፖስት ሐኪሟ ነው። አሁን ከ2010 ወዲህ የሚባል በጣም በኮምፖስት በመደበኛው ኮምፖስት እየተጠቀም ለውጣየን የተወሰነ የምርት መሻሻል አየን። ከ2015 ወዲህ ደግሞ በአይኤስዲ በመደበኛው ኮምፖስት እና በቨርሚ ኮምፖስት ስልጠና ወሰድኩኝ። አትክልትና ፍራፍሬ የተፈጥሮ የተባይ መከላከል በዛም ሰለጠንኩ። እሱ ላይ ይሰራለሁ። በአመት 3 ኩንታል ማዳበሪያ ገዛ ነበር። ለውጡ አሁን ለማዳበሪያ ማወጣው ወጪ የለኝም። ይሄ ቨርሚ ኮምፖስቱ መሬቱን ለምነቱን ጠብቆ እንደ ስፖንጅ ውሃ እንዲመጥ ንሹን ይዞ እንዲቆይ ሰብሉ ቶሎ እንዲደርስ አድርጎታል። በመሬቴ ላይ ከፍተኛ ለውጥ አይቻለሁ ማለት ነው። ማዳበሪያ በጣም ብዙ ወጪ ነበር ማወጣውና ኮምፖስት እንትን ስንል ወደዚህ ስራ ሲገባ አሁን ማዳበሪያን ትቼ በሱ ነው የምጠቀመው። ከማዳበሪያ 15 እጥፍ አለው ቨርሚ ኮምፖስት እንትኑ እንጥረ ነገሩ ማለት ነው። ስለዚህ ዋጋ እዛ ከማዋጣ ብር ፍጆታ ከምፈጅ እዚህ በአካባቢም በሚገኙ ቅጠላ ቅጠል አባሳብሼ ለዛ ለቨርሚ ኮምፖስቱ ለጥቁር ወርቁ ሰጣዋለሁ። ያ በወር ያደርስልኛል። በገበሬው አካባቢ የተፈጥሮ ማዳበሪያ ብዙ ናቸው። አይኤስዲም ጭምር
ያሰረጸውና የሚገኙ ማለት ነው። እና ኮምፖስት አሁንም ስቲል ጠቃሚ ነው። ቦካሽ የሚባልም ተፈጥሮ ማዳበሪያ እየተሰራ ያለ ነው። ኢፌክቲቭ ማይክሮ ኦርጋኒዝም የሚባልም ማዳበሪያ ያው በገበሬው እጅ ያለ ነው። ባዮስለሪ የተባለም እንዲሁ። እንደ አይናለምና ታደሰ ያሉ አርሶ አደሮች ስራቸውን የማሳደግ እቅድ አላቸው። ትንንሽ የቨርሚ ኮምፖስት ጉድጓዶቻቸውን ወደ መለስተኛ ፋብሪካ በማሳደግ ለጎረቤቶቻቸው ትልና ኮምፖስት ለማቅረብ ተዘጋጅተዋል። መሬቱ ድኖ ሳይ የተደሰትኩት መደሰት ልነግርህ አልችልም። ድኖ በጣም ታምኖ ነበር። አቅሙን ካገኘሁት በግንባታ በትልቁ አርጌ ቨርሚ ትሉን ብቻ ሳይሆን ኮምፖስቱን በቀላል ዋጋ ለአርሶ አደሩ እዚች ቀበሌ ጠባብ መሬት ነው ያለው። ይህን ጠባብ መሬት ማስፋት ስለማይቻል መሬቱን አክሞ በዚህ በቨርሚ ኮምፖስት አክሞ ባህላዊ ተባይ መከላከል ተጠቅሞ ጤናውን ቢመልስ አርሶ አደሩ ይሄ ስልጠና በሰፊው ቢሰጥና ወደ አርሶ አደሩ በስፋት ቢገባ ይህች ሀገር ተለውጣ ማየት ስለምንችል ይህንን ነው የሚጠብቀው። ወደፊት የራሴ የቨርሚ ኮምፖስት ፋብሪካ መክፈት ነው ፈላጊ ያለው። በግዢ ደረጃ አሁን አልገዛህም የሚለኝ ነገር የለም። ኮምፖስቱ እንደ ደሴ ከተማም አሁን የኮሪደር ልማቱ 10 ኩንታል አዘውኛል። ለነዚህ ለአቮካዶዎች አካባቢ አቮካዶ ሆነ አካባቢ አሁን በክላስተር ታስሯል። ስለዚህ አሁን ዘላቂ ልማት ቀረም አልቀረም አቆመም አላቆመም የምተው ነገር አይደለም። ቀጣይ የህይወቴ ሰንሰለት ስለሆነ ቤተሰብም በዚህ ሰንሰለት ነው። ከአፈር ለምነት በተጨማሪ ዘላቂ ልማት መካነ ጥናት አርሶ አደሮችን በተሻሻለ የአዘራር የውሃ አጠቃቀምና የሰብል አሰባሰብ ዘዴዎች ያሰለጥናል። እንደ አውሮፓውያን አቆጣጠር ከ2022 እስከ ሰኔ 2025 ከ5500 የበለጡ አነስተኛ ይዞታ ላላቸው አርሶ አደሮችና 1100 ለሚሆኑ የግብርና ባለሙያዎችና ሌሎች ባለድርሻ አካላት ስልጠና ሰጥቷል። የልምድ ልውውጥና ሌሎች መድረኮችንም አዘጋጅቷል። ተባይ መከላከል፣ የአትክልትና ፍራፍሬ ምርት፣ ዶሮ እርባታ፣ ንብ ማነብ፣ ኃይል ቆጣቢ ቴክኖሎጂዎች፣ አግሮፎረስትሪ፣ ዘር አያያዝ፣ የእርሻ እቅድ፣ ግብይትና ሌሎችም የተሻሻሉ አሰራሮች በስፋት ተዳሰዋል። ድንችም ይሁን ሽንኩርትም ይሁን ቃሪያም ይሁን ጥቅል ጎመንም ይሁን ምንም ይሁን ዝም ብለን ነበር የምንተክለው። እዚህ ቦታ ላይ ስገባ ግን አትክልትን በመስመር እንደምንተክል ስልጣን በመደብ አፍልተን እንደገና እርሻ ቦታ ላይ በማለት የብትኑ በጣም ይያያዝብናል፣ ይቀጭጫል። የመስመሩ እንደገና በጣም አሪፍ ነው። እዚህ ሀገር ልምዱ የለም የመስመር ማውጣቱ 3500 ብር ከፍዬ አስተክዬ ልምዱ ወሰድኩ። በሙሉ ቤተሰብ አሁን ለሚቀጥለው መስመር ያወጣል ማለት ነው። የሀበሻ ጎመን ከኬሚካል ነፃ የሆነ ሀይቅ አስረክባለሁ፣ ለምግብ ቤቶች ያስረክባለሁ። ከሽንኩርት ውስጥ 5-6 ሺህ ብር እሸጣለሁ። አንድ ዙር እሸጥለትና ቆርጬ ነው መልሶ ሽንኩርቱ ሲነቀል ደግሞ 5000 ይሸጥለታል። ያው ዞሮ በስልት ነው የሰለጠንኳትን መሬት ላይ አልጠልኩም። ለማንጎ መትከያ ቨርሚ ኮምፖስት በኬሻ አዘጋጅቻለሁ። በኮምፖስት ነው የምተክለው። ያው ዞሮ በቅድ ነው የምንቀሳቀሰው። አሁን ቀጣይ ቅዴ ሽንኩርት በሰፊው በቨርሚ ኮምፖስት ማምረት ነው። እኔ በግሌ ነው የምሰራው፣ በራሴው ልምድ ነው የምሰራው። ስለ በሽታም ስለ በመስመር መትከል ግብአትም ማንኛው እንደሚጎዳ ማንኛው እንደሚጠቅም አላቅም። ያው በጭፍን መስራት አሁን ባየሁት በጭፍን እየሰራሁ ነበር የኖርኩት። እዛ ትምህርት ሰጡኝ፣ በጣም ጠቃሚ ሆኖ አየሁት። ከዛ የዲያምበር የተሳሰርን የሚጣመኝ በትምህርቱ የነሱ ስልጠና ተሰልጠና አልፎ ደግሞ ልምድ ልውውጥ እውቀቴን ሌባ የማይሰርቀውን እውቀቴን አዲያበሩልኝ። ጄኔሬተር ጥገና ብዙ ብር ነበር የምንበላው። ያንን አሁን ብዙ ልጆች አሰባስበው እኔም ተርፈኛ ጄኔሬተር ነበር ያቺ ተፈታታ ሰልጥነናል። እንደዛ አድርጎ ብዙ አሻራ ጥሏል። አይሲዲ በተለያዩ ፕሮጀክቶች በተለያዩ ፕሮግራሞች ፈንድ እንዲያገኝ እኛን ይደግፋል። መንግስት በበጀት የማይደግፋቸውን
እየገባ ይሰራል። ለምሳሌ ረጅም ዓመት ነው። መጀመሪያ ፑሽ ኤንድ ፑል በሚል ፕሮግራም በኋላ ለአርሶ አደሩ ምርጥ ዘር አቅርቦት፣ በጤፍ ዘር አቅርቦት፣ በማሽላ ዘር አቅርቦት፣ በቦለቄ ዘር አቅርቦት፣ እንስሳት ላይ በዶሮ ማጫጩት አቅርቦት፣ በተለይ እንስሳት እርባታ ላይ ለዶሮ ጫጩት ለሴቶች በመስራትና በተቀናጀ ባህላዊ ኢንቴግሬቲቭ ፒስት ማኔጅ አይፒኤም ይባላል ስልጠና ሰጠ። በመስኖ በትንሽ ውሃ የተለያዩ ጓሮ አትክልት እንዲያመርቱ በተለይ ከዚህ ከማልኒትሪሽን ጋር ተያያዥነት ያላቸውን ነገሮች ለመስራት ስራ እየሰራ ነው። ስነ ምህዳርን የሚጠብቁ የግብርና አሰራሮችን በማህበረሰቡ ውስጥ በዘላቂነት ለማስረጽ ዘላቂ ልማት መካነ ጥናት የአርሶ አደር ማሰልጠኛ ማዕከሎችን የእውቀት ቋት እንዲሆኑ ድጋፍ ያደርጋል። በሌላ በኩል አርሶ አደሮች ምርቶቻቸውን ለገበያ እንዴት ማቅረብ እንደሚችሉ ስልጠና ይሰጣል። በተለይ ከማምረት ሂደታችን ጋር ተያይዞ ከኬሚካል ንክኪ ሆነው የማምረት ሂደታችን ለአኗኗራችን፣ ለምርታማነታችን፣ ለጤናችን እጅግ ጎጂ የሆነበትን ሁኔታ እያስገነዘብን ያለንበት ደረጃ ላይ ደርሰናል። አሁን ቁሳቁሶችን ከማሟላት አንጻር ፕሮጀክቱ ሰፊ ድጋፍ ያደርጋል። በዚህኛው መንገድ በሰርቶ ማሳያ አሰራራችን የአርሶ አደር ማሰልጠኛ ማዕከሎቻችንም ጎን ለጎን ሞዴል እንዲሆኑ እየሰራን ያለንበት ሂደት አለ። ለኤግዚኪቲቮቻችንን ኢምፓወር ለማድረግ የገበሬ ማሰልጠኛ ተቋማቶችን ማስተማሪያ ማዕከል አድርጎ ቴሌቪዥን ይገዛል፣ ካሜራ ይገዛል፣ ኮምፒውተር ይገዛልናል እና መንግስት ላይ ሸፈናቸው የማይችሉት ነገር ጋፕ እያየ ጋፕ ይሞላልናል። ቀይ ስር፣ ጥቅል ጎመን እና የቃሪያ ሽንኩርት ይሄንን አቀርባለሁኝ። ተሳምንኩት 3 ቀን ይጨናል። ያንን ለቸርቻሪ ነው። በርከት ሲል ግን ጅምላ ነጋዴ ደግሞ አሉ። አሁን ዛሬ ራሱ ቸርቻሪ ባለቤት ይገዝተኛል፣ ሌላ ደግሞ ቸርቻሪ ጅምላ ነጋዴ ደግሞ ሽጫለ። አሁን ዛሬ ማለት ግን ለማናቸውም ለውጥ አለ። ልጆች ያስተምረህ ዛሬ ቀርሞ ኑሮ ውድነት በጣም በኃይል ባደረገበት ተጫነበት ሰዓት የሰው ፊት ታላየ ያው ለውጥ አለ ማለት ይቻላል። እኔ ልጅ አስተምሬ እዚህ ከተማ ተሆኖ ደግሞ በአመት ባል ብዙ ወጪ አለብህ፣ በማንቀር ብዙ ነገር አለ። ያን ሁሉ አሁን ሸፈነን ነው። በማህበረሰቡ ውስጥ ለውጥ ለማምጣት ዘላቂ ልማት መካነ ጥናት አርሶ አደሮች፣ ትምህርት ቤቶች፣ ተመራማሪዎችና ፖሊሲ አውጪዎች ተቀራርበው እንዲሰሩ ሁኔታዎችን ያመቻቻል። በተለይ ትምህርት ቤቶች ውስጥ ካሉ የአካባቢ እንክብካቤ ክበባት ጋር በቅርበት በመስራት የስነ ምህዳርና የተፈጥሮ ግብርና አሰራሮችን ያስፋፋል። የአይሲጂ እንግዲህ በሀይቅ ከተማ በ2016 በሰጠን ስልጠና በተለይ በአትክልት ልማት ላይ ኦርጋኒክ ፈርቲላይዘር፣ ሊኩዊድ ፈርቲላይዘር፣ ስለ ኮምፖስት እና ስለ ቨርሚ ኮምፖስት ፈሳሽ ማዳበሪያ በደንብ ስልጠናውን ወስደናል። ከሰለጠናቸው ስልጠናዎች ሁለቱን በደንብ በተግባር አውለናል። አትክልት ልማትን ከፈሳሽ ማዳበሪያ ጋር ቨርሚ ኮምፖስት ጋር ያለውን በደንብ ስራ ላይ ተግባር አውለናል። በዚህም ወደ 500 ካሬ ሜትር የሚጠጋ የአትክልት ልማት አለን። ቆስጣ፣ ሰላጣ፣ ቀይ ስር፣ ነጭ ሽንኩርት፣ ጥቅል ጎመን፣ የአበሻ ጎመን፣ ቲማቲም የመሳሰሉት እነዚህ ሁሉ በዚህ መሬት ላይ ተቀምጠዋል። እያለማን ነው። በቀጣይ ዓመት በ2018 እንዲሁ ወደ 250 ካሬ ሜትር እንደገና ለመጨመር እቅድ ይዘናል። አንድን ቀበሌ አይደለም እናስተምረው፣ ቤተሰቦችን በሙሉ ነው የምናስተምረው። ስለዚህ ትምህርት ቤት ላይ እንደዚህ አይነት ፕሮጀክቶች ሲነደፉ ሲሰሩ በሙሉ የተማረ ሰው ትምህርቱን እውቀቱን እንዲወስደው በቀላሉ ማህበረሰቡን መድረስ እንችላለን። የሰው ሰራሽ ማዳበሪያ ዋጋ በዓለም አቀፍ ደረጃ እየጨመረ መምጣቱን ተከትሎ ኢትዮጵያ ፊቷን ወደ ተፈጥሮ ማዳበሪያ አማራጮች አዙራለች። በሀገር አቀፍና በክልል ደረጃ የተፈጥሮ ግብርናን በግብርና ማስፋፊያ ስርዓት ውስጥ በማስገባት ምርት ለማሳደግ መንግስት እየሰራ ይገኛል። ከ3 ዓመት በፊት የነበረውንና አሁን ያለውን የማዳበሪያ ዋጋ ኬሚካል ማዳበሪያ ዋጋ ኦልሞስት 4 እጥፍ ነው የደረሰው ዋጋው። ስለዚህ በዋጋ ብዛቱ ምክንያት የተፈጥሮ ማዳበሪያ እንዲመረት በከፍተኛ ደረጃ መመሪያ ስለተሰጠበት
በኢትዮጵያ አሁን በጣም በሰፊው ቨርሚ ኮምፖስትም ሌሎች የተፈጥሮ ማዳበሪያዎችም እየተመረቱ ናቸው። ይህንን እድል በመጠቀም ዘላቂ ልማት መካነ ጥናት መንግስት ለተፈጥሮ ግብርና በቂ ትኩረት እንዲሰጥ የተለያዩ እንቅስቃሴዎችን ያደርጋል። ሀገር አቀፍ መድረኮችንና የግንዛቤ ማስጨበጫ ዘመቻዎችን በማዘጋጀት ውጤታማ የሆኑና በቂ ማስረጃ ያላቸው የሥነ ምህዳርና የተፈጥሮ ግብርና አሰራሮችን በስፋት ያጋራል። በተለይ በአማራና በኦሮሚያ ክልሎች የሚደረጉ ፖሊሲ ተኮር ውይይቶች የተፈጥሮ ግብርና አሰራሮች ተቀባይነት እንዲኖራቸው ከፍተኛ አስተዋጽኦ እያደረጉ ይገኛሉ። ይህን ቨርሚ ኮምፖስት ብናነሳ የክልሉ ግብርና ቢሮም እንደ አንድ የሰብል ልማት ፓኬጅ ቀርጾ ኦልሞስት አሁን 1 ዓመት አካባቢ ሊሆነው ነው። በተለያዩ ቦታዎች እንዲህ አይነት ስራ በመሰራታቸው ይሄን በፓኬጅ መልክ ቀርጾ መልሶ ወደኛ ያወረደበት ሂደት ስላለ ይሄ አንድ ምቹ ሁኔታ ነው። ስነ ምህዳር የሚጠብቁ የተፈጥሮ ግብርና አሰራሮችን ከማስተዋወቅ በተጨማሪ ዘላቂ ልማት መካነ ጥናት አነስተኛ ገቢ ያላቸው ቤተሰቦች የምግብ ዋስትናቸውን እንዲያረጋግጡ ድጋፍ ያደርጋል። አትክልት በማምረትና ዶሮ በማርባት ያመረቱትን እንዲመገቡ እንዲሁም ከስጋና ከእንቁላል ተመጣጣኝ ምግብ እንዲያገኙ ድጋፍ ያደርጋል። እነዚህ አርሶ አደር ቤተሰቦች ዓመቱን በሙሉ በማምረት ከቤት ፍጆታ የተረፈውን ምርት ወደ ገበያ አውጥተው ይሸጣሉ። በተለይ ሴቶችና ወጣቶች በዚህ ሥራ ልዩ ተጠቃሚ ናቸው። ሴቶችንና ወጣቶችን ግን ማሰማራት ግን በጣም ትልቅ ስራ ነው። ለምን ስራ አጥነት በኢትዮጵያ በተለይ በወጣቱ አካባቢ በጣም ሰፊ ነው እና እሱን ደግሞ ለመቅረፍ የሚቻለው በተለይ በግብርና ሴክተር ላይ ባለው የስራ እድል ነው። እዚህ አካባቢ ላይ በብዛት ስራ አጥ ገበሬዎች አሉ። ደግሞ ጫና የሚበዛው ሴቶች ላይ ነው። ሴቶች ለቤታቸው ወጪ ይፈልጋሉ። ስለዚህ እነኚህን ገቢ የማስገኛ ዘዴዎች በግብርናው ዘርፍ ገቢ የማስገኛና ወጣቱም ሆነ ሴቶች እንዲሳተፉ ለማድረግ የምንሰራቸው ስራዎች ናቸው። በእነኚህን ለምሳሌ እንደ ንብ እርባታ አለ። ወጣቶችን ሙሉ በሙሉ ወጣቶችን ያሳተፈ በሞተር ጥገና እናሰለጥናለን። ሙሉ በሙሉ ወጣቶችን ያሳተፈ የጓሮ አትክልት ልማት አለ። ግማሽ በግማሽ ወጣቶችን ያሳተፈ ፍራፍሬ ማዳቀል፣ የፍራፍሬ ችግኝ አዳቅሎ ለራስ ተጠቅሞ ለሌላ መሸጥ አለ። ሙሉ በሙሉ ወጣቶች የሚሳተፉበት እነኚህን አሁን የተዳቀለ ችግኝ እየሸጡ 40 ሺህ 50 ሺህ የሚያገኙ ገበሬዎች አሉ። ዶሮ አርብተው ዶሮዎቹን ወንዶቹንና እንቁላል ሽጠው ፍየል የገዙ ሴቶች አሉ። ሲጀመር በዶሮ እርባታ 10 ዶሮዎች ሰጡኝ። እነዛን 10 ዶሮዎች አሳድጌ ጫጭቶች ነበሩ። እነዛን እንትን በማለት በማሳደግ እንቁላል ለመጣል ደረሱ። በጎን ይሄንን ቨርሚ ኮምፖስት አዘጋጀሁኝ። ሰላጣ ወይም ቆስጣ ተክዬ ማዳበሪያ ተመግዛት እሱን እየተጠቀምኩኝ ልጆችን ባስተምርና ኑሮዬን እንትን በሚል ሞከርኩት። አሁን በቃ ተጠቃሚ ሆኛለሁ። በእንቁላል ለራሱ ብዙ ስጠቀም ኑሬ በዶሮዎች አሁን ያው ተኳያ ደግሞ ሳየው እንቁላል እንትን ሲሉ ሲያቆራረጡ ምን ሲሉ እህል እየተወደደ ሲሄድ ቀይሬ ፍየሎች አሉ ታዋቸዋላችሁ። እነዛን ፍየሎች በመቀየር በማድለው 2 ወር አብልቼ እየሸጥኩኝ ኑሮዬን መምራት ይችላለሁ። ልጅም ዩኒቨርሲቲ እያስተማርኩ ነው። ከስራ እድል ፈጠራም አኳያ የተወሰኑ ሴቶችና ወጣት አርሶ አደሮች እንዳልኩህ ትሉም በገንዘብ ሳይቀር ይሸጣሉ። በተለይ ከሴቶችና ከወጣቶች ጋር እየሰራን ያለነው ስራ ከሌሎቹ አርሶ አደሮች በተለየ ሁኔታ ውጤት እያመጣ ነው ያለው። አሁን እንደኛም እንደ ተቋም እና በተለይ አሁን ለዛሃራ እና አይን ዓለም ቅድም ሳነሳልህ የነበሩት አርሶ አደሮች ምንጊዜም ከበደ ዛሬ ያየነውን አርሶ አደር ማየት እንችላለን። ምንጊዜም ከጓሯቸው አትክልት የማይጠፋ ምንጊዜም ለገበያ የሆነ ምርት ማቅረብ የሚችሉበት ደረጃ የደረሱበት ሂደት አለ። የገቢያቸውን እያሳደጉ የምግብ ዋስትና ክፍተታቸውን እየሞሉ ከዛ ለገበያም እያቀረቡ ያሉበት ሁኔታ አለ። በአይኤስዲ 22 ዶሮዎች ተሰጥቶኛል እና እንቁላሉን ለምግብ ፍጆታ ነው አብዛኛውን በሚባል እንቁላል መብላት፣ ወንዶቹ ትልቅ ሲሆኑ ስጋ መብላት፣ አትክልት
ከአትክልት የሚገኘውን ከእንቁላል ከስጋ የሚገኘውን ምግብ እንዳናጣ ለስራም እንዳንደክም ልጆችም በትምህርታቸው አእምሯቸው የትምህርት አቀባበላቸው ከፍ እንዲል ነው። ዞሮ አትክልት እንገዛ ነበር፣ እህሉን ሽጠን አትክልት እንገዛ ነበር። ግን አይኤስዲ ድርጅት ስገባ አትክልት እንዴት ተደርጎ እንደሚመረት ትምህርት ወሰድኩ፣ ስልጠና ወሰድኩኝ። አሁን አትክልት አልገዛም። ኮምፖስት በማዘጋጀት ዶሮ በማርባት የቤቴን ስራ እየሰራሁ በትርፍ ሰዓቴ እነዚህ ጋር እየተዝናናሁ። በፊት የልጆች ልብስ ምናምን ብዙም አቅርቦት የለንም ነበር። ቢያንስ አሁን ኮምፖስት እሸጣለሁ ከራሴም አልፎ ማለት ነው። እንደገና ቨርሚ ኮምፖስት ትሉ ጥቁር ወርቁን እሱን ለወልዲያ ዩኒቨርሲቲዎች ለግለሰቦች እየሸጥኩኝ በቃ ኑሮዬን እየመራሁ እገኛለሁ። ዘላቂ ልማት መካነ ጥናት በመላው ኢትዮጵያ በሺዎች የሚቆጠሩ አነስተኛ ይዞታ ላላቸው አርሶ አደሮችን ላስጀመራቸው የለውጥ ጉዞ አርሶ አደር አይናለም አንድ ማሳያ ናት። በፊት እየተበደርኩ ምናምን ነበር በሰፊው ልጆችን ማስተምረው አይደለም ማስቀምጠው ማስተማርም የሚያቅትብኝ ጊዜ ነበረ። አሁን ግን ያው ራስን ወደ መቻል ደርሻለሁ። በቀን ወዛደር እያስኩ ነው ማሰራው። ከምግብ ፍጆታ ላይ ከሚሆነው ሰብል ሌላ የገቢ ማስገኛ ነገሮችን ነው መከታተለው። እኔ ሽንኩርት ክረምት ላይ መስኖ የለኝም፣ በዝናብ እዚህ ጋር አመርታለሁ። እሱን 100,000 90,000 ሸጣልኩ። ትንሿ መሬት ቨርሚ ኮምፖስት በ2017 አሁን ብቻ 16,000 ብር ሽጬ ነበር። አሁን ላይ ደግሞ 3,000 ብር ወደ 19,000 ብር ሸኩ። ትሉን አትክልት በማምረት ልጆችን በከፍተኛ ትምህርት እያስተማርኩ ውጤታማ ያደረኩበት በባንክ ብር እስከማስቀመጥ ከብድርም ከመውጣት ከተረጅነትም ለመውጣት ነው ትግሌ ማለት ነው። ከዛ ልጆች ስራ አጥ እንዳይሆኑ ስራ አጥ ሆነው ለኔ መልሰው ሸክም እንዳይሆኑ ተምረው ትልቅ ደረጃ ደርሰው አገርንም ጠቅመው እኔንም እንዲጠቅሙ ነው የምሰራው። ዞሮ ዞሮ የዘንድሮ እቅዴ ቤት እድሳት ነው። እስካሁን ልጅ ነው ያደስኩት። አሁን ወደ ቤት እድሳት ሄጄ ትንሽ አእምሮዬን ቤቴ ትንሽ ስለሚቀረው መጨረስ ስለሚቀረው ወደ እሱ አሁን ፕሮግራም አለኝ። ለቤቴ በጣም ጠንካራ ነው፣ ጥሩ ሰው ነው። ደግሞ ስራዬን ያከብርልኝ። የምሰራውን ስራ ሁሉ ማንኛውንም ስልጠና ሰልጥኜ መጥቼ ይሄን ሰልጥኜ መጥቻለሁ ይቺ ሰሰራ ካል ያኑለት ተቀብሎኝ ሰርቶ አግዙኝ። ቴክኖሎጂዎችን በፍጥነት ነው የሚቀበል ተቀብሎ ወደ ተግባር የሱ ተቀባይነት እኔን ጀግና እንደሆነ አድርጎኛል። ስራ ለመያዝ እኔ እታገል ነበር፣ የመንግስት ስራ። አሁን ውጤት እያመጣሁ ስመጣ የመንግስት ስራ ልጆችም እንዲይዙ አልፈልግም። አረብ ሀገር የምንሄድ ፓስፖርት አውጥቼ ነበር። ወደ ስራ ገብቼ ሳመዛዝነው ምንም ማለት አይደለም፣ በደስታ መኖር ይቻላል እዚችም ሀገር ሰርቶ ወደሚለው መጥቻለሁ። አሁን ደስተኛ ነኝ። አንዳንድ እንደ አርሶ አደር አወር ያሉ የለውጥ ታሪኮች ደግሞ አስደናቂ ናቸው። አስጠል ህይወት ነበር። ስራዬ እንኳን ራሱ የሚያስጠላ ሁሉ ጊዜ የሰቀቀን ህገወጥ እየሰራው በግመል ሰራ ነበር፣ ኩንትሮ ሰራ ነበር። እንዴት ተሳቀቀ! እኔ ህይወትም በቃ ምን አይለውጠኝም። በቃ ሰውድ ልግባና በቃ አመትም 2 አመትም ቢገጥም ተፈተፈ ብዬ ሰርቼ አገሬ ላይ መጥቼ ይለውጣል የሆነ ነገር ፈጥራለሁ ብዬ ሸጥኳቸው። እንዛ ግመሎች ነካሁት በባህር አፈር በለች የገባሁ። በጣም የሚያስጠላ ህይወት፣ በጣም የሚያስጠላ አፈር እያለን አቡ ጥለን የመጣ ነው። አፈር በበላሁኝ እኔ በጣም ተናደርኩኝ። እንደው እዛ መሬት ላይ ለምን አለምችስ በነበር ነው ለኔ ህይወት ባይደርስ ለምወልደው ልጆች እንኳን ሰላማቸውን ያገኛሉ። በቃ ይሄ ነገር ጭንቅላት ላስገባሁ። በቃ የሚያስጠላ ህይወት ልክ የኖርኩ እያለ ተያዝኩ። ስያዝ ደስ ነው ያለኝ። ከዛም በኋላ መጣሁ ቀጥታ አባቴ እኔ እንግዲህ አሁን ጉልማ ቁረጥና ስጠኝ መሬት ዞሮት ነው የከለከልኩ። ራስ ጠግበህ ነው ያርከው እንጂ መሬት ማን ከለከለህ? ወንድ ተወከለ ካለም አለኝ። 50 በመቶ ነው ቆርጦ ሰጠኝ። ከዛም በኋላ በቃ ማንጎ ተክላለሁ ብዬ 10 ማንጎ በግል አንድ ማንጎ በ40 ብር
ገዛሁና 10 እግር ተከል 10 እግር አለ ሆኖ ስለመናገር እነዛ ደሞ ስታገል ሲያው የቀበሌ ልጆቻችን ባለሙያ የወረዳን ባለሙያ ስልጠና ግብአት እንደው ጭንቅላቴን እንዳገኝ ስልጠና ወሰድ ማድረግ ጀምሩ። ትልቅ ሀብት መስዋዕት ከፍሉልኛ ብዬ የምገመተው አይሲዲ ግንዛቤ ፈጥሩልኛል። እንደ አርሶ አደር አወል ሁሉ ዘላቂ ልማት መካነ ጥናት የብዙዎችን ህይወት ለውጧል። ከማመርተው ሰብል ጋር ተወዳዳሪ የሆነ የበርሚ ወርም ትል እሸጣለሁ። ከምርቱ ጋር ተወዳዳሪ የሆነ እንደውም አንዳንድ ጊዜ ምርቱንም የሚያልፍበት ጊዜ አሁን 2017 ጥር ላይ አሁን የያዝነው አመት ማለት ነው ለሰሜን ወሎዎች ወደ 52000 ብር ትሉን ብቻ ሽጫለሁ። እዚህ ደግሞ በአካባቢ ከ10000 ብር በላይ እንደዚሁ ትሉ ሽጫለሁ። 62000 ብር ማለት ትል ብቻ ያሸኩኝ እኔ ከሰብሉ ይበልጥ ራሱ እነዚህ ኮምፖስትና ፍጉን ብቻ በመሸጥ መሬት እንኳን ባይኖረኝ በዚህ መኖር እንደምችል አረጋግኩበት ሲስተም ነው። አሁን አንዳንድ አርሶ አደሮች ራሳቸውን በመለወጥ ብቻ አላበቁም። በሚኖሩበት አካባቢ በጎ ተጽዕኖ ፈጣሪ በመሆን ለጎረቤቶቻቸው መለወጥ ምክንያት ሆነዋል። በራሳቸው ተነሳሽነት ባቋቋሙት የአቻ የመማማሪያ ቡድኖች እውቀታቸውንና ዘላቂነት ያላቸውን የእርሻ አሰራሮችን ያጋራሉ። በዚህ በቨርሚ ኮምፖስቱ ድንች ተከሉ። በ4 ወር ነው ድንች በባህሪው የሚደርሰውና ግን እኛ እንትን ስንል በ2 ወሩ ተተረከለ። ከዛ ስንናቀል ትል ለምን ታጨማልቂያለሽ? በዚህ ኮምፖስት አሁን እንዴት ያለ አዝመራ አትክልት ልታዋጭ ነው ያሉኝን ሰዎች ኑ ብዬ ጠርቻ አሳየኋቸው። ሳሳያቸው ጉር ተአምራሉ። በ2 ወሩ እንደዚህ መሆኑ ነው ያሉት። ስለዚህ ጥሩ ነው፣ ከማዳበሪያው ነፃ ያረገናል፣ ከወጭ ነፃ ያረገናል ብዬ ወጣቶችንም ወንዶች ወጣትን ሴት ስራ አጥ የሆኑትን ሴቶች ወዲና ያስገብቼ 34 ሴት በኔ ውስጥ ተካተው ይገኛሉ። ቤታቸው መሄድ ያለው እሱ ሄድና ኮምፖስቱ ምን እንደደረሰ ጥቁር ወርቁ ትል ምን እንደደረሰ ግብአቱን እንዴት እንደሚያዋጡ ምናምን አሳያቸዋለሁ። ከራሴ ፍላጎት ከራሴ ተነሳሽነት ማለት ነው። ዝድርጅት ስገባ በጣም እንጃ ደስተኛ ነው የሆንኩት። አሁን ላይ ለ34ታችንም 22 ዶሮ ሰጥቶናል። 7 ሴቶች አሰልጥኜ ቨርሚ ኮምፖስት ሊሰሩ ዝግጅት ላይ በነፃ ትሉል ልሰጥ ከወንድ ኪስ ብር ጠይቆ ገበያ ከመሄድ ጎመን፣ ቃሪያ፣ ቲማቲም ይዞ ቢኬድ ሌላ ነገር ይዞ ይመጣል። ይሄን ነግራለሁ ለሴቶቹ። በባለሙያውና በአርሶ አደሮቹ ጥሪ ነው የሄድኩት። ሄጃለሁ። አሁን በሰሞኑ በዚህ በሰኔ ወር መጀመሪያ ላይ ከ25 አርሶ አደር በላይ ቃሉ ላይ አሰልጠኛለሁ። ጋብዘውኝ ማለት ነው። የትራንስፖርት አክሰስን ቻሉኝ። በርሚ ወርሙን ደግሞ በግዢ ወስጄ በገንዘባቸው ገዝተው አስገብቼ መጣሁ። እንዴት ማስገባት እንዳለባቸው ቲታ አካባቢ ላይ 80 ወጣቶች በካልም ድርጅት ተደራጅተው የሚሰሩ አሉ። ሸር የተሰራላቸው ሁለቱ ሸር ላይ አንዱ ሸር ላይ በነፃ አንዱ ሸር ላይ በክፍያ አስገባውላቸው። የአንድ ቀን ስልጠና ሰጥቼ መጥቻለሁ። እንደዚሁ ቦሩ ላይ ከ50 በላይ የሚሆኑ አርሶ አደሮችን ሰብስቤ በባለሙያ ጥሪ ትሉን አስገብቼ ትምህርቱንም ሰጥቼ መጥቻለሁ። የሚያሰልጥናቸው ገበሬዎች ሌላ ድርጅት ተውሷቸው ደብረ ታቦር ሄደው ገበሬዎችን አሰልጥነዋል። ይሄ ለኔ ምልህ ከምንም በላይ ነው። ይሄንን ስታይ የሆነ ደስታ ውስጥ አይሲዲ ከሚከፍለኝ ብር በላይ ይሄ ለመንፈሴ በጣም እንትን እርካታ ይሰጠኛል። ገባ። ከኢትዮጵያ ሕዝብ ከፊሉ ሴቶች ናቸው። 1/3ኛው ደግሞ ወጣቶች ናቸው። ስለሆነም ዘላቂ ልማት መካነ ጥናት ሴቶችንና ወጣቶችን በስፋት በማሳተፍና በማሰልጠን የግብርናው ዘርፍ የበለጠ እንዲነቃቃ ያደርጋል። በቃ ሴቶችና ወጣቶች ጋር ተቀራርቦ መስራት እጅግ ውጤታማ እንደሚያደርግ እኛም በየደረጃው በሌሎችም ፕሮጀክቶች በዚህም ፕሮጀክት ትምህርት የወሰድንበት ነው። ለምሳሌ ቅድም ሳነሳሳልህ የነበረው ሴት ወጣት አርሶ አደሮች ሞዴል የሆኑበት ሂደት አለ። እንደዚህ ወጥቼ የመናገር እንትኑ የለኝም ነበር፣ የስራ ፍላጎቱ የለኝም ነበር። ከብቶች ዱር ለዱር ምናምን ነበር ማግደው። አሁን ግን አይሲዲ ዘላቂ ልማት መካነ ጥናት ስልጠና ወስጄ እዚህ ቦታ ላይ ስገባ አልሐምዱሊላህ ይመስገን ሁሉንም የስራውንም የንግግሩንም ትንሽ ለመርኩ። ያው አይሲዲን ሳላመሰግን አላልፍም።
ባለቤቴንም ሳላመሰግን አላልፍም። አይኤስዲ ባይገድፈኝ አይኤስዲ እዚህ ቦታ ባያስገባኝ እንደገና ደግሞ ባለቤቴ እዛ ስልጠናው ወስጄ መጥቼ አንቺ ይሄንን ነገር ምናምን ብሎ ቢለኝ እዚህ ደረጃ ላይ አልደርስም። ከማጣት ወደ ማግኘት አልሄድም ነበር። እንደገና ህዝብ ጋር ፍቅር አይኖረኝም ነበር። አሁን ላይ ህዝብ ጋር ጎረቤቶች ጋር ዘመዶች ጋር ምናምን ፍቅር ሰጥቶኛል ይሄንን በመወያየት ማለት እና ይሄንን አይኤስዲን ሳላመሰግን አላልፍም። አሁን እኔ ስንት ዓመት አለኝ አይኤስዲ በፊትም አምርቻለሁ። ተዛም ወዲህ እንዲህ የሁላ ጊዜ የፈጀብኝ ባንዲ ስራ ልፋቴ ብዙ ገቢ ትንሽ ነው። ማቴሪያልና ይሄው ቢነስ ቢኖረኝ ኮንትራት በሰፊ ትገዛለህ። ከዛ በኋላ አለ በእጅ የምትያዝ ትራክተር ያቺ በኖረ የእርሻ ራሱ በሬ ችግር ሰራተኛ ተቀጥራለህ። ሰፋ አድርጌ ለመስራት ውስጥ የምንከባለለው እሱ ነው። በተፈጥሮ ግብርና ዘርፍ ፈርቀዳጅ ለሆኑ አርሶ አደሮች፣ የለውጥ አካል ለሆኑ ማህበረሰቦችና አጋሮች እናመሰግናለን። በጋራ ለትውልድ የሚተርፍ ስራ እንሰራለን። ዘላቂ ልማት በጣም የሚሰፋ የሚበራታ እኛንም እንደዚህ እንዲያሰለጠነን ያላገኙት ሀገር ካሉ በጭፍን የሚሰሩ ናቸው ማለት ይችላል። እነዛን ተካተው ታስራ እንዲ ሁሉም እኮ አይለወጥም። 100 ሰው ብታሰለጥን 100ም ወዲ ስራ ይገባል የሚል አይደለም። እንዲው ላላገኙት ሀገሮች እድሉ ቢያገኙ ነው የምለው። ለራሴ የሚበራታ ድርጅት ነው አይኤስዲ ማለት። በዘላቂ ልማት የ8 ዓመት ቆይታዬ ውስጥ 15 ዓመት ከቆየሁበት ከግብርና ይልቅ ይበልጥ የረካሁበት በስራዬ በሙያ ኩራት እንዲሰማኝ ያደረብኝ ስሜት ቀላል አይደለም። ገበሬው አይን ላይ ሲለወጥ ታየዋለህ። በአንተ ገዛ ህይወቱ ሲሻሻል ህይወቱ ሲለወጥ ታየዋለህ። ማንጎ ምንም የማይታወቅበት አካባቢ የአንድ ገበሬ ልጅ ማንጎ ሲገምጥ ስታየው አፍርቶ ከዚህ በላይ ደስታ የለም። የፍራፍሬ ችግኝ ስጡኝ እያለ ግብርና ደጅ ጠና የነበረ ገበሬ በራሱ አዳቅሎ የሚፈልገውን ፍራፍሬ ማምረት ሲችል ከማየት ሌላ ደስታ ሊሰጥህ የሚችል ነገር የለም እና በዛ በኩል ብዙ ስራዎች ተሰርተዋል። ዘላቂ ልማት መካነ ጥናት ኢትዮጵያውያን ጤናማ ምግብ እንዲያመርቱና ጤናማ ምግብ እንዲመገቡ ከእርሻ እስከ ጉርሻ እንዲሁም ከአርሶ አደር እስከ ሀገር አቀፍ ደረጃ እየሰራ ይገኛል።